የለንደን ደብረ ሰማያት መድኃኔዓለም ወገብርኤል ቤተክርስቲያንን ለመግዛት ቤተሰቦቻችን በፍቅር በአንድነት ሆነው ለእኛ ልጆቻቸው ለማቆየት ሲተባበሩ ነበር። የነበረንን ጥሩ ቆይታ በጥቂት እናሳያቸዋለን። አብራችሁን ቆዩ። በብፁዕ አቡነ ጎርጎርዮስ እንደ ኢትዮጵያ አቆጣጠር 1993 ዓ.ም ስለተዘጋጀው መርሃ ግብር በእጅ የተጻፈ የተቀመጠ ደብዳቤ በአደራነት የተቀመጠ ስለሆነ በደብሩ አስተዳዳሪያችን በመላከ ፀሐይ ቀሲስ ሳሙኤል ካሳ ተነቧል።
ዘልቀን ስንገባ ከልባችን መቅደስ ሲበረታ ስንታደስ ስትሆንን ሞገስ በፍቅር ስትጠራ ንግሥትን ድምቀት በዚች ከንቱ ዓለም ስንባትት ሲጠፋ አንተ ስትታገስ ደርብ ስንመለስ በትንሿ አምባ ኃጢአታችን ታጥቦ ውስጣችን ሲፈወስ የቆረሰልን ሥጋውና ደሙን ስንበላ ስንጠጣ ለገጻችን ሰርቶ ስንመለስ ሰዓዳ ካለባት ምድር ነፍሳችን ሲጸዳ ከተለየ መሰሩ ያለብንዳ እንዲህ ያለ ወዳጅ እንዲህ ያለ አባት ከቶ ይገኛል። ቸርነት ምሕረቱ በወደድን ጊዜ ቀድሞ ያስብናል። መከራን አይተህ ስልጣን የሰጠንን ለልጆችን እንድንሆን ባይገባን እንኳን በጽናሽ መንግሥት እንኳን ተሰብስበን በስብሐት ለእግዚአብሔር።
ከዛ ምንድን ነው የምትሉት እናንተ? ዳንኤል በርታ በርታ እንዳትረታ። እኛ ደግሞ ጆሴፍ በርታ በርታ እንዳትረታ። እሺ ጆሴፍ በርታ በርታ ዳንኤል በርታ እኛም አንድ ላይ በመሆን ስንጫወት ለተናናሾቻችን ስናሳያቸው በጣም ደስ የሚል ጊዜ ነበረን። ይህ መንፈሳዊ ቤተሰባዊነት ዘለቄታ እንዲኖረው ፈጣሪ ይርዳን። አባቶቻችንም መንፈሳዊ ውርስን ለትውልድ ለማስተላለፍ የሚያደርጉትን ጥረት ታላቅ ምስጋና ይገባቸዋል። ቤተሰቦቻችን አንድ ላይ በመሆን ኑ የእግዚአብሔርን ቤት እንስራ።